አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት አላህ ይጠብቃችሁ ማለት ነው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ የመጣሁት የፋጢማ ቢንት ሙሐመድ ረዲየላሁ ዐንሃ የህይወት ታሪክ ክፍል 3 ነው ማለት ነው። በሁለተኛው ዓመተ ሂጅራ አጋማሽ ላይ እህቷ ሩቅያ ረዲየላሁ ዐንሃ በኩፍኝ በሽታ ምክንያት ኃይለኛ ትኩሳት ያዛት። በሽታው የጀመራት የበድር ዘመቻ በተቃረበበት ወቅት ሲሆን እጅግ ጠንቶባት ስለነበረ ባለቤቷ ዑስማን ኢብኑን አፋን ረዲየላሁ ዐንሁ እርሷን ለማስታመም ሲሉ በዘመቻው ላይ ሳይሳተፉ ከመመለሳቸው በፊት ሕይወቷ አለፈ። በእርሷ ሞትም ምክንያት እህቷ ፋጢማ ረዲየላሁ ዐንሃ በጣም አዘነች። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና እንደተመለሱ የመጀመሪያው ተግባራቸው የልጃቸውን ቀብር መጎብኘት ነበረ። ወደ መቃብሩም ፋጡማ ተከትላቸው ሄደች። ከዚያም እንደደረሱ ከቀብሩ ጫፍ ላይ አርፈው እንዳሉ ፋጡማ ረዲየላሁ ዐንሃ እንባዋን አዘነበችው። እርሳቸውም እንድትጽናና ለማድረግ እንባዋን በልብሳቸው አደራረቁላት። ነቢዩ ሰለላሁ ዐለይሂ ወሰለም ቀደም ሲል ለሞተ ሰው ስለማዘን ጉዳዩ ተናግረው ነበር። ቢሆንም ቅሉ ስማቸው መልእክተኛውን በትክክለኛ ስላልተገነዘበበት ከቀብሩ ስፍራ ሲመለስ ዑመር ረዲየላሁ ዐንሁ በበድር ዘመቻ ላለፉት ሸሂዶች እና ለሩቅያ ሲያለቅሱ የነቢዩ ሴቶች ሲቆጡ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዑመር ተዋቸው፣ ያልቅሱ፣ ከልብና ከዓይን የመጣ ከአላህ ሲሆን የእውነቱ ምልክትም ነው። ነገር ግን ከእጅና ከምላስ የመጣ የሰይጣን ነው ሲሉ መከሯቸው። ዑስማን ኢብኑን አፋን ረዲየላሁ ዐንሁ ምንም እንኳ ባለቤታቸው በሞት ብትለያቸውም የኋላ እህቷን ኡሙ ኩልሱምን አግብተው ከዚህ የተነሳ ዙንኑረይን ወይም የሁለት ብርሃን ባለቤት በመባል ታወቁ። በሩቅያ ረዲየላሁ ዐንሃ ሞት ምክንያት በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤት ውስጥ ከፍተኛ ሐዘን ቢፈጠርም ወሩ ረመዳን በገባ በሶስተኛው ቀን ፋጢማ ረዲየላሁ ዐንሃ ወንድ ልጅ በመገላገል ሐዘኑ በደስታ ተተካ። ነቢዩ አዲስ በተወለደ ሕፃን ጆሮ ውስጥ አዛን አደረጉበት። ስሙንም ሐሰን በማለት ጠሩት። ትርጓሜውም ውብ ማለት ነው። ፋጢማ ሐሰን ከወለደች ለዓመታት በኋላ ሌላ ልጅ ስትደግም ሁሰይን ተባለ። የስሙ ትርጉም ትንሹ ውብ ማለት ነው። ፋጢማ ልጆቿን በጣም ከሚወዷቸው ከአባቷ ከአያታቸው ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ዘወትር ተወስዳቸው እያደጉ ሲሄዱ መስጂድ ይወስዷቸው ነበር። በሱጁድ ላይ እያሉም ከጀርባቸው እየተፈናጠሩ ይቦርቃሉ። ነቢዩ ሰለላሁ ዐለይሂ ወሰለም የልጃቸውን የዘይነብን ልጅ ኡማምን እንደ ሐሰንና እንደ ሁሰይን ልዩ እንክብካቤ ያደርጉለት ነበር። በ8ኛው ዓመተ ሂጅራ ፋጢማ ሶስተኛ ልጅ በሰላም ተገላገለች። ስሟንም እሷ ከመውለዷ ቀደም ሲል በሞተችው እህቷ በዘይነብ ስም ሰየመቻት። ይህችም ሕፃን ዘይነብ አድጋ
የከረበላ ጀግና እስከ መባል ደረሰች። ፋጢማ ረዲየላሁ ዐንሃ አራተኛ ልጅ ከዘይነብ መውለድ ከዓመት በኋላ ወለደች። ስሟን በበሽታ ምክንያት በሞተችው በተለየቻቸው በኡሙ ከልሱም ስም ሰየመቻት። የነቢዩ ሰለላሁ ዐለይሂ ወሰለም ዝርያ ለመቀጠል የቻለውን በፋጢማ በኩል ብቻ ነበረ። የነቢዩ ወንድ ልጆች ገና በልጅነታቸው ነበር የሞቱት። እንዲሁም አልይና ኡማማ የተባሉት የዘይነብ ልጆች ገና በወጣትነታቸው ነበር ከዚህ ዓለም በሞት የተለዩት። የሩቅያ ልጆች አብደላህም ገና የ2 ዓመት ልጅ ሳለ ሕይወቱ አለፈ። ታዲያ እነዚህ ሁኔታዎች ታክለው ፋጢማ ልዩና ክብር እንድትሆን አድርጓታል። ፋጢማ ረዲየላሁ ዐንሃ ምንም እንኳ አብዛኛውን የሕይወት ዘመቻ ልጆቿን በኢስላማዊ ባህል ኮትኩታ በማሳደጓ ክብር ተግባር ላይ ብታሳልፍም እየሰፋ ሄደ። ለነቢዩ ለአዲስ የመዲና ሙስሊሞች ማህበረሰብ ማህበራዊ ጉዳይ መጎልበትም ታላቅ አስተዋጽኦ አድርጋለች። ከመዲና በፊት ችግሯን በነበረው ለአህለል ሱፍህ ትንከባከብ ነበረች። የኡሁድ ጦርነት እንደተፈጸመ ከመሰሎቻቸው ሙስሊሞች ሴቶች ጋር በመሆን በአውደ ግንባር ላይ ሸሂድ የሆኑ ሙስሊሞችን አስክሬን በማንሳት ተሳትፋለች። እንዲሁም በውጊያው ላይ ለቆሰሉት አባት ሕክምና አድርጋለች። በኸንደቅ ጦርነት ጊዜ እንደዋትዋ ሁሉ ወሳኝ ግልጋሎን አበርክታለች። ከዚህ ጦርነት ጋር በተያያዘ በረጅምና አስቸጋሪ የከበበው ወቅት ስንቅ በማዘጋጀት ተሳትፋለች። ነቢዩ ሰለላሁ ዐለይሂ ወሰለም በ6ኛው ዓመተ ሂጅራ ሁደይቢያ ስምምነት በኋላ ባደረጉት ዑምራ ላይ ፋጢማ ተገኝታለች። በሚቀጥለው ዓመት እርሱ የሆነች እህቷ ኡሙ ኩልሱም በመካ ነፃ ለማውጣት በተደረገው የነቢዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ላይ ተሳትፋለች። መካ እንደገቡ የእናታቸው የኸዲጃ ረዲየላሁ ዐንሃ ቤት በመጎብኘት የልጅነት ትዝታቸውንና አባታቸውን በነቢያዊ ፍታኝና ጠንካራ ትግል አስተውላለች። በ10ኛው ዓመተ ሂጅራ ወርሃ ረመዳን ላይ ነቢዩ ሰለላሁ ዐለይሂ ወሰለም የስንብት ሐጀተል ወዳዕ ከማድረጋቸው በፊት ለሌሎች ሰው ያልተናገሩት ምስጢሮችን ለፋጢማ ረዲየላሁ ዐንሃ ነግረዋታል። እስከ ዛሬ ጅብሪል ዐለይሂ ሰላም በዓመት አንድ ጊዜ ቁርአንን ሙሉ በሙሉ ያነብልኝ ነበር። እኔም እንደዚያው አንድ ጊዜ ሙሉ በሙሉ አነብለት ነበር። ነገር ግን በአሁኑ ዓመት 2 ጊዜ አነበበልኝ። እኔም እንደዚያው አደረግኩለት። እርግጠኛ አይደለሁም፣ የመጨረሻ ሰዓቴ አይቀርም። ረሱል ሰለላሁ ዐለይሂ ወሰለም ከስንብቱ ሐጀተል ወዳዕ እንደተመለሱ በጠና ታመሙ። የመጨረሻው ጊዜያቸውን በአኢሻ ረዲየላሁ ዐንሃ ቤት ነበር ያሳለፉት። ፋጢማ ረዲየላሁ ዐንሃ ልትጠይቃቸው ስትመጣም አይሻ አባትና ልጅን ብቻቸውን ጥላቸው ትወጣለች። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ፋጢማ ረዲየላሁ ዐንሃ ወደ እርሳቸው ትመጣና ዘንድ ላኩባት። እንደመጣችም ጉንጯን ሳሟትና በጆሮዋ አንሾካሾኩላት። ብዙ ሳትቆይ አለቀሰች። እንደገናም በጆሮዋ አንሾካሾኩላት። ማንባቷን አቁማ ሳቀች። አይሻ ሁኔታውን አይታ ስለጎዳት ለመሆኑ
ስለ ጎዳት እንዲህ በማለት ጠየቀችው። አንድ ጊዜ አለቀስሽ፣ እንደገና ሳቅሽ። ለመሆኑ ነብዩ ምን ነገሩሽ ፋጢማ? እርሷም እንዲህ ስትል መለሰች። በመጀመሪያ ከጥቂት ደቂቃ በኋላ ከጌታቸው ጋር እንደሚገናኙ ነገሩኝ። አለቀስኩኝ። ከዚያም በኋላ አታልቅሺ፣ ከእኔ ቤተሰብ ውስጥ ከእኔ ጋር በመጀመሪያ የምትገኙ አንቺ ነሽ በማለት ያበስሩኝ። ደግሞ በደስታ ፈነደቅኩ። ወቅቱ ጧት ወሩ ረመዳን የመጀመሪያው ቀናት ውስጥ ነበረ። ክብሩን የፋጡማ አባት ካረፉ 5 ወራት ቆጥረዋል። ፋጢማ ረዲየላሁ ዐንሃ ከእንቅልፏ ስትነሳ ባልተለመደ ሁኔታ ተደስታና ፊቷ በፈገግታ ተሞልቶ ታየች። የቅርብ ባለሟሏ የነበረችው ሰልማ ቢንት ኡይሰል በዚህ ቀን ከቀትር በኋላ በመጥራት ውሃ እንዲታመጣላት አደረገች። ገላዋን ታጠበች፣ አዳዲስ ልብሶች ለበሰች፣ ሽቶ ተቀባች። ከዚያ ሰልማ አልጋዋን ደጅ እንዲታመጣላት ጠየቀች። አወጣችላት። ፊቷን ወደ ሰማይ አርቀው እያስተዋሉ ባለቤቷን አሊን ረዲየላሁ ዐንሁ እንዲጠራላት ጠየቀች። አሊ ተጠርቶ መጣ። በደጅ ላይ ተንጋላ ሲያያት ደነገጠ። ምን ችግር እንዳጋጠማት ጠየቃት። ፈገግ በማለት ዛሬ ከአላህ መልእክተኛ ጋር ቀጠሮ አለኝ አለችው። አሊ አነባ። እርሷም ልታጽናናው ሞከረች። የልጆቿ የሐሰንና የሁሴን ረዲየላሁ ዐንሁ ነገር አደራ አለችው። የቀብሯን ስነ ስርዓት ካለምንም ግርግር እንዲያስፈጽሙላት መከረችው። ደግሞም ወደ ሰማይ ተመለከተች። አይኖቿ ተከደኑ። ነፍሷ ወደ ኃያሉ ጌታ ተከተተ። ያቺ ፋጢማ ያቺ ጽጌረዳዋ ስትሞት ገና የ29 ዓመት ወጣት ነበረች። አላህ መልካም ስራዋን ይቀበልላት።